ኢትዮጵያ የሚሉትም እኮ ምናልባት ከኦሮሞ ውጪ ኢትዮጵያ አለች እንዴ? ኢትዮጵያ የቷናት? ኢትዮጵያን ፈልጋት የለችም። ኦሮሞ ካልክ ኢትዮጵያ አልክ ማለት ከኦሮሞ በላይ ክፍለ ከተማ ወይ በመንደር ውስጥ ነው የሚያውቃት እኮ። ነፍጠኛ ማለት ጠመንጃ ያነገበ ነፍጠኛ ማለት አማራ ይመስልኝ ነበር ድሮ ማለት ነው። ሚስ አንደርስታንዲንግ ነው። ኢህአዴግም ነፍጠኛ ነበር እኮ። ቲፒኤልኤፍ ሰው ጥያቄውን ሲጠይቅ በኃይል በጠመንጃ ነበር ሲመልስ የነበረው። የአማራ ህዝብንና ነፍጥ ምን እንዳደረገው የአማራ ህዝብ እኮ አሁንም ብትሄድ የሚፈልገው ማአት የሚያስፈልጉት ነገሮች አሉ። በስሙ እንደተነገዱ እኔ ፖለቲከኛ አይደለሁም አርቲስት ነኝ። ግን ይሄ 4 ኪሎ የሚባለው ሎኬሽን የት ነው? በዙሪያው ያለው ምንድነው ብለህ ስታስብ እነ ገላን እነ ጅዳ የ6 ወር እግር ጉርዞ አድርገው ነው ፈረሶቻቸውን እዛ ሄደው አድዋን መሻው። የሰው ልጅ መስዋዕት ሞት ነው። ስለዚህ ይሄ ሞት በጣም ኤክሰርሳይዝ ካደረገው በኃይልም ቢሆን 4 ኪሎን ሄዶ የመያዝ አቅም እንዳለው ልምዱም እንዳለው ስለገባኝ ተነስ ነው ያልኩት። አሁንም ደግምላለው ለ4 ኪሎ እኛ ነው ያራቃሉ በሬሰናቱ ቀልማታ ካለ ህራስኩኖ ኑቲ ገሙ ደበሬ ማልቱ ዱቢ ካሌቻ ካሌ ሰንደጋታ ጀሪ ቡልቡን ቺፍቴና መቀላታ ኦዬ ያራቃሉ በሬሰናቱ ቀልማታ ካለ ህራስኩኖ ኑቲ ገሙ ደበሬ ማልቱ ዱቢ ካሌቻ ካሌ ሰንደጋታ ቺፍቴና መቀላታ ኦዬ Yuma biye kan kenya numormu arraba jabatun jabamiti katarana kunichiti nuti tuan kale chanirra fanne arralle bodanni satu jira siyachi kufne gedira lemin ko taunga budirre tabasiyasa walitti gandar battani kubba mitirasa lemin ko taunga budirre tabasiyasa